በሀገራችን በኢትዮጵያ ውስጥ ከቅርብ ጊዜ ጀምሮ መነጋገሪያ ስለሆነው ስለ ክሪፕቶ ከረንሲ ምንነት እና እኛ ላይ ስለሚሰጠው ጥቅሞች ዛሬ ለጀማሪዎች ክሪፕቶ ከረንሲ ምን ማለት እንደሆነ እና እንዴት እንደምንጠቀመው በዛሬ ቪዲዮ አንድ በአንድ እናያለን። በዛሬ ቪዲዮ ከምናያቸው ዋና ዋና ርዕሶች አንደኛ ክሪፕቶ ከረንሲ ምን ማለት ነው? ሁለተኛ ክሪፕቶ ከረንሲ ጥቅሙ ምንድን ነው? ሶስተኛ ክሪፕቶ ስንጀምር ሊያጋጥሙን የሚችሉ አደጋዎች። አራተኛ እንዴት መጀመር እንችላለን? እነዚህን በዛሬ ቪዲዮ በዋነኝና ርዕስ እንመለከታቸዋለን። ከናንተ የሚጠበቀው ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው መከታተል ብቻ ነው። አሁን ቀጥታ ወደ ቪዲዮ። በመጀመሪያ የምናየው ምንድነው ክሪፕቶ ከረንሲ ማለት ምን ማለት ነው የሚለው እናያለን። ክሪፕቶ ከረንሲ ማለት በዲጂታል ላይ የተቀመጠ ገንዘብ ማለት ነው። ይህ ማለት የተለያዩ ዶላሮችን በኢንተርኔት አማካኝነት ማንቀሳቀስ የምንችላቸው ማለት ናቸው። እነዚህ ክሪፕቶ ከረንሲ የሚባሉት እነማን ናቸው የሚለውን ነገር ካየን ለምሳሌ ክሪፕቶ ከረንሲ ከምንላቸው መካከል አንደኛ እንደ ቢትኮይን፣ ኤቴሪየም፣ ሶላና እነዚህ የመሳሰሉ ወይም ደግሞ በኤርድሮፕ የሆነ ታይም ላይ ኤርድሮፕ ሆነው ከሆነ ጊዜ በኋላ ክሪፕቶ ከረንሲ ሆነው የሚቀየሩ ናቸው። አሁን ክሪፕቶ ከረንሲ ስንላቸው በአጠቃላይ ምንድነው ዲጂታል ዓለም ውስጥ ያሉ ማለትም ልነካቸው የማንችል ግን ከመንግስት ቁጥጥር ውጭ የሆኑ ዲጂታል ላይ የተቀመጡ የመንግስት አካል የማያዛቸው የመንግስት አካል ሊጨምር ሊቀንስ የማይችሉ ግን ክሪፕቶ ከረንሲ ሆነው ይቀመጡና በሆነ ታይም ላይ ሊጨምሩ ሊቀንሱ የሚችሉ ከወቅቱ አንጻር ጋር የሚነጻጸሩ ዲጂታል ላይ የተቀመጠ ገንዘብ ማለት ነው። እነዚህ ክሪፕቶ ከረንሲ የምንላቸው ቅድም እንደነገርኳችሁ ቢትኮይን፣ እነዚህ ሶላና የምንላቸው አሁን ታይም ላይ አንድ ራሳቸውን ሆነው ቢትኮይን የሚባለው ራሱን የቻለ አንድ ክሪፕቶ ከረንሲ ሆኖ ግን በቢትኮይን ተብሎ በዩኤስ ዶላር ተመን የወጣለት ገንዘብ ማለት ነው። እነዚህ ክሪፕቶ ከረንሲ በጣም በብዙ አይነት ስፔሻሊ በአሁን በሀገራችን ላይ በብዛት ከምናውቃቸው መካከል ቢትኮይን እና ኤቴሪየም እንደዚሁም ሶላና የሚባሉት ክሪፕቶ ከረንሲ በብዛት እነዚህ ታዋቂ ናቸው። ለምሳሌ ቢትኮይን ከምናየው በአሁን ታይም ላይ በሀገራችን ላይ ስፒል በውጭ ሀገር እንኳን ምንዛሬ ብንመነዝረው እስከ $80,000 ድረስ የሚጣጋ ሲሆን በኢትዮጵያ ላይ ደግሞ በጣም በብዙ ሚሊዮኖች እየተተመነ ያለ ዋጋ ናቸው። ስለዚህ እኛ ክሪፕቶ የምንላቸው የሆነ ክሪፕቶ እንደ አንድ ኤርድሮፕ ሆነው ከዚህ የሆነ ጊዜ በኋላ ክሪፕቶ ከረንሲ ሆነው ግን በዋጋ የሚተመንላቸው የሚወጣ እነዚህ ክሪፕቶ ከረንሲ ይባላሉ። አሁን በሁለተኛ ደረጃ የምናየው ክሪፕቶ ከረንሲ የምንላቸው ጥቅሞቹ ምንድን ናቸው ወይም ደግሞ ጥቅማቸው ምን ይመስላሉ የሚለው ነገር እንመለከታለን። አሁን ጥቅሙን አንጻር ስናይ ምንድነው አንደኛ ጥቅሙ ምንድነው ወደ ፈለግነው ሀገር በማንኛውም ሰዓትና በማንኛውም ጊዜ ገንዘብ መላክ ወይም መቀበል እንችላለን። አሁን ቀጥታ ምንድነው ለምሳሌ አንድ ሀገር ርቀት ያለ ሀገር ላይ ከዚህ በፊት አሁን ታይም ላይ ባለንበት ላይ ዶላር ቀጥታ ከውጭ ሀገር መላክ አንችልም፣ መቀበል የማንችልበት አንዳንድ አጋጣሚዎች አሉ። ነገር ግን በክሪፕቶ ከረንሲ በአማካኝነት ቀጥታ አንድ ውጭ ሀገር ያለ ሰው አውቶማቲክ ለኛ መላክ ቢፈልግ ዶላሩን ቀጥታ በክሪፕቶ በዚህ በዩኤስዲ ዶላር አማካኝነት ቀጥታ ለኛ መላክ ይችላል ማለት ነው። በተመሳሳይም እኛም ቀጥታ ለሱ መላክ እንችላለን። ይህ ምንድነው ለተለያዩ ኦንላይን ስራዎችን ስንሰራ ወይም ደግሞ የኦንላይን ዲጂታል ነገር ላይ ፔመንት መፈጸም ብንፈልግ ቀጥታ ብሩን ወደኛ መላላክና መቀበል እንችላለን። ሁለተኛ ምንድነው ኢንቨስትመንት ከዚህ ውስጥ ማድረግ መቻሉ ነው። ሶስተኛ ላይ ኦንላይን ላይ ክፍያዎችን መክፈል እንችላለን። ማለትም በክሪፕቶ ከረንሲ በዲጂታል ገንዘብ ላይ ስንጠቀም ቀጥታ ኦንላይን ገንዘቦችን መጠቀም እንችላለን። ኦንላይን ክፍያ መክፈል ስንል ለምሳሌ አንዳንድ ኦንላይኖች አሉ ከሀገር ቤት ውጭ የሆኑ ዲጂታል ኦንላይን ላይ ያሉ የውጭ ኮርሶች ሊሆን ይችላሉ፣ መጽሐፎች ሊሆን ይችላሉ፣ ወይም ደግሞ አንዳንድ ግራፊክ ዲዛይነሮች ሊሆን ይችላሉ፣ እንዲሁም አፕሊኬሽኖች ሊሆን ይችላሉ። እነዚህ ምንድነው ክፍያ አስከፍለው ቀጥታ ይህንን አፕሊኬሽን የሚለቁልን ወይም ደግሞ ኮርሱን የሚለቁልን ቀጥታ በኦንላይን በዲጂታል መልኩ ነው። ስለዚህ በክሪፕቶ ከረንሲ እነዚህ ዶላሮችን ልክ ካለን ቀጥታ ምንድነው በነሱ ፔመንቱን በኦንላይን መልኩ ክፍያ ፈጽመን
ቀጥታ እንዲለቀቅልን ማስደረግ እንችላለን ማለት ነው። በአራተኛ ደረጃ ላይ ደግሞ የምናየው ጥቅም ምንድነው? ትሬድ እና ክሪፕቶ መግዛትና መሸጥ እንድንችል ማድረጉ ነው። አሁን ምንድነው ትሬድ ስንል አሁን ታይም ላይ በጣም ብዙ ምንዳቆች አሉ። ፎሬክስ ትሬድ አሉ፣ ፊውቸር ትሬዲንግ አሉ። ልክ እነዚህ የመሳሰሉ ትሬዶች አሉ። ልክ እነዚህ ትሬዶች ምንድነው በክሪፕቶ አማካኝነት ነው ቀጥታ ዶላሮችን በማስገባት ትሬድ መስራት የምንችል፣ እንዲሁም ደግሞ ቅድም እንደነገርኳችሁ ቢትኮይን በቀነሰ ሰዓት ላይ ገዝተን እንዲሁም ደግሞ በመሸጥ ስፖት ትሬዲንጎችን መፈጸም እንችላለን። ስለዚህ ይሄ ምንድነው ክሪፕቶ ከረንሲ ጥቅሞችን ከዚህ አንጻር በአራት በኩል በትንሹ ጥቅሞችን እነዚሁ አይተናል። አሁን በሶስተኛ ደረጃ የምናየው ክሪፕቶ ስንጀምር ሊያጋጥሙን የሚችሉ አደጋዎች ወይም ከባባድ ሪስኮች እንያቸው። እነዚህ ሪስኮችን ስናያቸው ምንድነው በአንደኝነት ደረጃ ላይ ምንድነው ዋጋቸው በፍጥነት ይቀንሳል እንዲሁም ደግሞ ይጨምራል። ስለዚህ አንድ ወጥ አቋም የሌለው ነገር ሲሆን ስለዚህ በፍጥነት የመቀየርና የመቀነስ እንዲሁም የመጨመር ሊያጋጥም ይችላል። ያ ማለት ምንድነው ክሪፕቶ ከረንሲ በሆነ ታይም ላይ ገዝተነው ብናቆየው እንኳን በጣም የመጨመር ሊሆን አጋጣሚ ሊፈጥርልን ይችላል። ስለዚህ ደግሞ የመቀነስም ሊሆን በዚህ ማለት ላይ ምንድነው የገዛ ነው የክሪፕቶ ከረንሲ ዋጋ ላይ በቀነሰ ሰዓት ልንጎዳ እንችላለን፣ በጨመረ ሰዓት ላይ ደግሞ በጣም እጥፉን ልናተርፍ እንችላለን። ስለዚህ ይሄ አማካኝነት ትንሽ ሪስክም ሊኖረው ይችላል። በሁለተኛ ደግሞ ሪስኩ ምንድነው ስካመሮችና አጭበርባሪዎች ይኖራሉ። ይሄ ምንድነው ለምሳሌ ስካመርና አጭበርባሪዎች ስንል ቱፒቱ ትሬድ ላይ ብንሄድ እንኳን ምንድነው ከአፕሊኬሽኑ ወይም ደግሞ ከሶፍትዌሩ ውጪ በተጨማሪ በኔላ ሊንክ ወይም ደግሞ በኔላ በተዘዋዋሪ ቀጥታ ግብይት እንድፈጽሙ ያደርጓቸዋል። ይሄ ምንድነው ደግሞ ስካመሮች ናቸው። ምክንያቱም ከዋና ከፔጁ አስወጥተው በኔላ በተጨማሪ ሊያስሄዱ የሚችሉ እነዚህ ስካመሮች ናቸው። ስለዚህ ከነዚህ ስካመሮች እንድትጠነቀቁ ነው። ሁለተኛ ደግሞ ኢሜልና ፓስወርዳችሁን እነዚሁም ሊጠይቋችሁ ስለሚችል ከነሱም በጣም መጠንቀቅ አለባችሁ፣ ስካመሮችና አጭበርባሮች ስላሉበት ማለት ነው። በሶስተኛ ደረጃ ላይ ደግሞ ሪስክ ሊያጋጥሙን የሚችሉ መካከል ብዬ በማሰበው ምንድነው ፓስወርዳችንና ኢሜላችን ከጠፋን ነው። እነዚህ ፓስወርድና ኢሜላችን ድንገት ሙሉ ለሙሉ ከጠፋን ከዛ ላይ የተቀመጠው ገንዘብ ሙሉ ለሙሉ ይጠፋል ማለት ነው። ስለዚህ ኢሜልና ፓስወርዳችን በማይጠፋ መልኩ በትክክል አስቀምጠን መያዝ ይጠበቅብናል። ስለዚህ ይሄም ከሪስኮች መካከል ሊመደብም ይችላል ማለት ነው። በአራተኛ ደረጃ የምናየው ምንድነው እንዴት ክሪፕቶ ከረንሲን መጀመር እንችላለን ወይም ደግሞ ወደ ክሪፕቶ ከረንሲ ዓለም ውስጥ እንዴት መቀላቀል እንችላለን የሚለው ነገር ካየን ክሪፕቶ ከረንሲ ከመቀላቀላችን በፊት መጀመሪያ ማሟላት ያሉብንና መክፈት ያሉብን አንዳንድ መስፈርቶች አሉ። እነዚህ መካከል ስናይ ምንድነው ክሪፕቶ ዋሌት መፍጠር ይጠበቅብናል። የተለያዩ ክሪፕቶ ዋሌቶችን የምንቀበልባቸው ይሄ ክሪፕቶ ከረንሲዎች የሚባሉ የዶላር መቀበያዎችን ዋሌቶችን መጀመሪያ ክሬት አድርገን መፍጠር ይጠበቅብናል። በሁለተኛ ደረጃ ደግሞ ኤክስቼንጅ አካውንት መክፈት ይጠበቅብናል። እነዚህ ኤክስቼንጅ ዋሌቶች የሚባሉ ምንድነው ቱፒቱ ማርኬቲንግ የምንሰራባቸው የተለያዩ ትሬዶች አካውንቶች ልናደርግባቸው የምንችል ኤክስቼንጅ ዋሌቶች ይባላሉ። ኤክስቼንጅ አካውንት የሚባሉ ደግሞ ምንድናቸው? እንደ ባይናንስ፣ እንደ ቢትኮይን፣ እንደ ትረስት ዋሌት እነዚህን የመሳሰሉ ኤክስቼንጅ ዋሌቶችን መክፈት እንችላለን ማለት ነው። ከዚህ በፊት ስለ ባይናንስ አካውንት እንዴት አድርጋችሁ መክፈትና እንዴት አድርጋችሁ ትሬዲንግ ማድረግ እንደምትችሉ ከዚህ በፊት የለቀቀናቸው ቪዲዮዎች ስላሉ ሞሮፍ ከቻናሉ ገብታችሁ በደንብ አድርጋችሁ ማየት ትችላላችሁ ማለት ነው። ሶስተኛ ደግሞ ምንድነው የምናየው በትንሽ ገንዘብ መጀመር ይጠበቅብናል። ካፒታሉን በጣም ከፍ ሳናደርግ መጀመሪያ ምንድነው ይሄ የኤክስቼንጅ ዋሌቶችንና ክሪፕቶ ከረንሲ በደንብ አድርገን እስከምንግባባው ድረስ በትንሽ የገንዘብ መጠቀም ይጠበቅብናል ማለት ነው። በአራተኛ ደረጃ ደግሞ በደንብ መማርና ስፖት ትሬዲንግ ወይም ደግሞ ፊውቸር ትሬዲንግ የሚባሉትን ከመግባታችን በፊት በደንብ አድርገን ስለነዚህ ስለ ማርኬቲንጉ በደንብ አድርገን ማጥናት ይጠበቅብናል ማለት ነው። ስለዚህ ከመጀመራችን በፊት እነዚህ መስፈርቶችን በትክክል ማሟላት ይጠበቁብናል ማለት ነው። በዛሬ ቪዲዮ ክሪፕቶ ከረንሲ ምን እንደሆነ የተለያዩ ዝርዝሮችን በደንብ አድርገን አይተናል። ዛሬ ካየናቸው በዋነኝነት እርሶች መካከል ያው ክሪፕቶ ከረንሲ ምን እንደሆነ አይተናል። ያው በዲጂታል የተቀመጠ ገንዘብ እንደሆነ አይተናል። መንግስት እንደማያንቀሳቅሰው፣ ቢትኮይኖች በጨመረና በቀነሰ ቁጥር ላይ የዋጋ እንደሚወጣለት በዚህ መልኩ አይተናል። በሁለተኛ ደረጃ ላይ ያየነው ምንድነው ክሪፕቶ ከረንሲ ጥቅሞችን አይተናል። የተለያዩ ፓይመንቶችን መፈጸም እንደምንችል ከሀገር ከተለያዩ ዓለም ዙሪያ ካሉ ሰዎች ጋር ፓይመንቶችን እንዲሁም በኦንላይን ላይ ገንዘብ መላላክ እንደምንችል ትሬድ ማድረግም እንደምንችል በዚህ ውስጥም አይተናል። በሶስተኛ ደረጃ ደግሞ ክሪፕቶ ስንጀምር ሊያጋጥም የሚችሉ ሪስኮችና አደጋዎችን አይተናል። ከዚህ ውስጥ መካከል ምንድነው ስካመሮች እንዳሉ፣ አጭበርባሪዎች እንዳሉ እነዚህንም አይተናል። ዋጋ በፍጥነት መቀነስና መጨመሩም ሪስክ እንደከኛ ውስጥ እንዳለና ፓስወርድና ኢሜል መጥፋት ችግር እንዳለ ሪስኮችንም እነዚህንም አይተናል ማለት ነው። በመጨረሻ ደረጃ የሚያየነው ምንድነው እንዴት የምንጀምር የሚለውንም አሁንም አይተናል። ያው ዋሌት መክፈት እንዳለብን፣ ኤክስቼንጅ ዋሌቶችን ባይናንሱ መጠቀም እንዳለብን፣ በትንሽ የገንዘብ መጠቀም እንዳሉብን እነዚህንም
በተጨማሪ ከዚህ ውስጥ አይተናል ማለት ነው። ሶ የዛሬ ቪዲዮ ይሄንን ይመስላል። ስለ ክሪፕቶ ከረንሲ እንግዲህ በትንሽም ቢሆን አይታችኋል ማለት ነው። ሞር ኦፍ ስለ ክሪፕቶ ከረንሲ ያሉ ዙሪያዎች ደግሞ በእኛ ቻናል የተለያዩ ጊዜና በተለያዩ ርዕሶች ላይ በደንብ አድርገን ገለጻ ስለሰጠን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ በማድረግ እኛም ማበረታታት ትችላላችሁ። እናንተም ደግሞ በየጊዜው የምንለቃቸው ስለ ክሪፕቶ ከረንሲ የተለያዩ ስለ ኦንላይን ላይ ወይም ደግሞ ዓለም ላይ ስላሉ ስለ ዲጂታል ኦንላይን ገንዘቦች ላይ እንዴት አድርጋችሁ መስራት እንደምትችሉ በዚህ ቻናል ውስጥ በየጊዜው ስለለቀቅን ገብታችሁ ሰብስክራይብ ማድረግ እንዳትረሱ ማለት ነው። የዛሬ ቪዲዮ እንደወዳችሁ ተስፋ አደርጋለሁ፣ እንደጠቀማችሁም ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።